አታምነውም? አይ ይሄማ ሌላ ነገር ደግሞ በእድሜም በጣም ትንሽ ነው 17 አመቱ ነው ብላችሁኛል 17 18 ምን ይፈጠራል እኮ እንዴ ምን በአሁን ዘመን ምን ይታወቃል አይ ታናሽ ወንድሙ ነው አይ ተው ያትሳሳት አይ ያረጋ ብላ አስበው ከባድ ነው ሌላ ቦታ ሌላ ነገር ካለ ደግሞ ማየት ፈልጋለሁ እሺ እኮ መጀመሪያው እዚህ ሌላ ጋለሪው አለ ሌላ ነገር ካላየ ቴሌግራሙ ላይ እንግባ እስቲ አዎ እስቲ እንዴ ማለት እስከዛሬ አይታወቅም ይሄን ፎቶ በፍጹም አንተ አልጋ ላይ ሲተኛ ታውቀው እንዴ የራሱ ክፍል አለው እኮ እንዴት የኔ አልጋ ላይ እንዴት በየትኛው ታምር ነው ማለት እንደ አባወራነቱ ያናድዳል አይደለ ይሄ ነገር አግባብ አይደለም ቲጂ ግን ያው እንዴ የተለየ ነገር ይኖራል የተለየ ነገር በቃ አሁን ሌላ ነገር አልፈልግም እሺ የቴሌግራም እንትኑን ክፈችልኝ ትንሹ የሚል ቴክስት አለ ቆይ ምንድነው ማለት በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምን ሆነሽ ነው ምን ሆነ እንዴ ምንድነው እንዴ ፈጠጥ ብለሽ ምንድነው መውለድ ማለት መውለድ እንደማይችል ያወራሽበት ሀብቱ እንደሚያወርስሽ ምናምን ነው ሜሴጁ አይተሽው እዚህ ጋር የተጻፈውን ቴክስት እያየሽው ነው እንዴ አንተ አይኔ ላክላት ኧረ ጉድ ነው ይሄ እኮ አንቺ ከወንድምሽ ጋር የተጻጻፍሽበት ቴክስት እኮ ነው መውለድ እንደማልችል እያወቅሽ ለምንድን ነው ዝም ያልሽኝ እስከዛሬስ ከማን ያረከሽ ነው ይሄስ ልጅ የማን ነው ከማን ያረገሽው ኦኬ አይ ቅድም አልጋ ላይ ታዩ ተግባብተናል ተግባብተናል ጥሩ ነው መውለድ አይችልም እንዴ እና ካልቻለ ካወቅሽ ማለት ከማን ያረገሽው እርጉዝ ነሽ እና ከማን ያረገሽው እንዴ ምን አይነት ታምር ነው እየሰማው ያለሁት ምንም ታምር አይደለም እኮ አንተ መውለድ አትችልም አይደል ሐኪም ቤት ሄጄ ነበረ እና አብረን የዛሬ 2 አመት ምናምን እና እሱ መውለድ እንደማይችል ነው የተነገረኝ አንተ ታውቅ ነበር እና ይሄንን ታውቃለህ መውለድ እንደማይችል እኔ አላውቅም ያውቃል ምትዩ ታዲያ ማለት እሺ ከማን አረገሽ እሺ ልጄ ማን ነው እሺ ሌላ ሰው ጋር ትማግጫለሽ አይ መውለድ እንደማይችል እና እኔ ደግሞ እድሜ እየሄደ ነው ምናምን ቤተሰብ ልጅ ምናምን ይፈልጋሉ ይሄ እሺ ሌላም ታሪክ ይኖራል ቆይ ሌላ ምን አከፍቹም አፕሎኬሽን ጋለሪ ላይ ሌላ ነገር ውስጥ ሳንደርስ ክፈችልኝ እንዴ ከሰው ጋር ነው የምኖረው እያልኩኝ ለካ እንዴ ቪዲዮዎች እንዴ አንቺ ይሄን ሁሉ ጉድ ይዘሽ እንደው አፑን ራሱ እንትኑን ራሱ አፕሊኬሽን መዝጊያውን ራሱ ልክፈት ማለትሽ ራሱ በጣም ደፋር ነሽ እንዴ ከምን አይነት ሰው ጋር ነው እየኖርኩ ያሉት ከታናሽ ወንድምሽ ጋር ጭራሽ ከታናሽ ወንድም እንዲህ ኮትኩቼ ካሳደግኩት ልጅ ጋር ወንድሜ ነው ካልሽው ጋር ወንድሜ አይደለም እንዴ ወንድምሽ ማለት አልገባኝም በይ ይሄን ጉድሽን ይዘሽልኝ ሂጂልኝ በቃ አይንሽ ከዚህ በኋላ አይንሽም ማየት አልፈልግም ቆይ አይ ወንድሜ አይደለም ቆይ ተረጋጋ ቆይ ማለት እስቲ ታስረዳ ምንድነው ተረጋጋ እንጂ ግዛት እንዴት አይነት ታሪክ ነው እሱ መውለድ አይችልምና እሺ ይሄ አክስቴ ልጅ አይደለም አክስቴ ልጅ እና በጣም የእናቴ ጓደኛ ናት በጣም ነው የሚቀራረቡት እሷ ጋር እና እሷ ስትሞት እኔ ወደዚህ ማምጣት አመጣሁት ልጅ እና ከክፍለ ሀገር ጀምሮ እንተዋወቃለን ልጁ ጋር ምናምን በጣም እኮ በእድሜ ታናሽሽ ነው ሴክሹዋል ቪዲዮ እኮ ነው ያዝንብሽ ኧረ ይሄ እንደዚህ አይነት ዲስኩርስ እዛው ይኸውልሽ እኔ ታማሚ መሆኔን አውቀዋለሁኝ ለሀብት ለገንዘብ ለንብረት ብለሽ ከሆነ እኔ አሁኑኑ ፈርምልሻለሁ ከፈለግሽ ግን ይሄ አስጸያፊ ካንቺ ማልጠብቀውን ስራ ነው የሰራሽው ከዛ አንተ እኮ መውለድ አትችልም እና ካንቺ ጋር እንደዚህ አይነት መውለድ አይችልም እኮ እና ለምን እኔ ደግሞ እሱን እያወቅሽ እንኳን እስከዛሬ እንዲህ ዝም አልሽኝ እንዴ እና ምን ልበል እና መውለድ እንደማይችል እያወቅሽ ማለት ለምን አልነገርሽውም እኔ ልጅ ላሳየው ብዬ ነው ልጅ ላሳየው ብዬ እንዴት ባክሽ ከዚህ በኋላ ከኔ ጋር ካንቺ ጋር አልኖርም እሺ ታልካት እስላም ክርስቲያን አላልምኛ ማንሽም እርዱ ለኸይርዳችሁ አገር ትገባለች ብዬ ተስፋ አደርጋለሁ በእናንተ ብርታት እናመሰግናለን አላህ ይስጥልን እናሾክራለን ባላህ ተስፋ እናመሰግናለን አላህ ይስጥልን
ያለሽ ሁላሽ በሰላም አገር እንድትገቢ እሾክ ማይጓችሁ በሰላም ግቡ ሀገራችሁ። የረዳችሁ ሁላ ሰላም ግቡ ለሀገሩ። ድሉንም ይዛችሁ ግቡ ሀገራችን። እሷም ያሰበችው ቀርቶ ያላሰበችው ስለገጠማት በእናንተ ብርታት ትገባለች ብዬ አስባለሁ። ኢንሻአላህ ጨርሻለሁ። ኢንሻአላህ አብሽሩ ማዘር፣ ኢንሻአላህ አብሽሩ፣ ዱአ አድርጉ። ኢንሻአላህ እኛም አለን። አላህ ደግሞ ሰበቡን ኢንሻአላህ እኛ ሰበቡን የምናደርሰው አላህ ይወፍቀናል። አሁን ያ ረብ አላህ ይጠብቃችሁ፣ ሁላችሁንም አላችሁንም አላህ ይጠብቃችሁ። ቤተሰብም ፊት የሰው ፊት ከመግረፍ አላህ ይጠብቃችሁ ከነ ቤተሰቦቻችሁ። እህቶቼ ወንድሞቼ እናንተንም በሰላም ለሀገራችሁ አላህ ያብቃችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። ካልታሰበ ሙሲባ አላህ ይጠብቃችሁ በረህመቱ በእዝነቱ በቸርነቱ። ኦኬ አሁን ወደ ስራ እንሂድ ኢንሻአላህ። ሀባይቢ ትንሽ ሰዓታችን ሰው ምን እንዳይልብን በነገራችን ላይ ወደ ንያው እንግባ ጀመር ኢንሻአላህ። አብሽሪ ሚያለቅስ ኢሞጂ አትላኩ ያ ጀማ። ታፕታፑን 2 ሚሊዮን እናስገባው። 1.8 ነን ሲሉ አካውንት እንድንሰጥ አንዴ እንጻፈውና በደፍተር ከዛ እንተጣለን ወይ ትሰማለህ? አባሚራ ተፈضل። አቶ ወንድሞች እዚህ ገስት ላይ ያላችሁ ሰዎች ጠንካራ መሆን አለባችሁ። ተጠናክራችሁ ማጠናከር ነው እንጂ አታልቅሱ። ጠንከር በሉ። የውስጥን በውስጥ አድርጉ። እናትና አባት እዚህ ያሉ ተበራታችሁ አበረታቷቸው። እሺ አሁን ማለት ነው ወደ ቀጥታ እንትኑ እንሄዳለን። በእርግጥ ያው አይምሮን ይቆጣጠራል። በጣም ከባድ ነው እናትና አባትን በእንደዚህ ሁኔታ ማየት። ስለዚህ ይሄን ለቅሶ ወደ ደስታ መቀየር እንችላለን እኛ ከተባበርን፣ የምንችለውን ነገር ካደረግን ማለት ነው። አሁን አካውንቱን አዘጋጁ። ወደ ንያ ፕሮግራሙ እንሄዳለን። ብለወር አንዴ ላስቸግራችሁ እባካችሁ፣ ልወጣ ስለሆነ ነው ያለበት ቦታ ለእንትን አይመቸኝም። አሲያ በቴሌግራም አስቀምጬልሻለሁ መልእክት። አረብኛ በሚያስፈልግ ሰዓት ላይ እኔን ካላገኘሽ ያንን ፕላይ አድርገሽ ግቢ እሺ። ይቅርታ ስለረበሽኳችሁ። ቤት ሆኜ ነው ላይቭ መግባት የምችለው፣ ስራ ቦታ ነኝ። ሽንት ቤት ሆኜ ነው ላውን ማውራችሁ አልችልም በዚህ ሁኔታ እና ድምፄን ፕላይ ማድረግ ትችያለሽ እሺ። ማለይ ሰምሖን የጀማ ቤት ስገባ እገባለሁ። ኦኬ እሺ አሁን ማለት ነው ኩኪ አዘጋጅ አካውንቱ። ሬዲ ናችሁ? የታለች እንትና ወጣች እንዴ? ለምን ፋፊ አንድ ቁጥር ጻፊልኝ። ቆይ አስገባታል። እሷማ መኖር አለባት። ኦኬ መሲ አንድ ቁጥር ጻፊሽ። ፋፊ ቆይ አለች። ኦኬ አለች። ኢንሻአላህ አብሽሩ። ሁላችሁ ማለት ሼር አድርጉ። ታቡን 2.5 አስገቡት። ይህም ትልቅ እርዳታ ነው። እንግዲህ የአባትን ተስፋ የእናትን ተስፋ እያያችሁ ነው። ኢንሻአላህ ቢኢዝኒላህ እኛ ከተባበርን ወላሂ 1 ወር የማይፈጅብንም ቢኢዝኒላህ። እንደውኔ 1 ደቂቃም 2 ደቂቃም ማሰራ እድል ቢሰጠውና የሚያስተላልፈው መልእክት ካለ ትንሽ ይመቻል። ማሰር ለማውራት ይመቻል። ቴንክ ዩ ሙቪ ሀሳባችን አንድ ስለሆነ ነው። እሺ ያው የተለየ ነገር የለም።